ብዙ አይነት ኦፖርቹኒቲዎች እያሉ ነገር ግን ስታክ ያደረጋቸው ያክል ይሰማቸዋል። ማለትም በቃ ካልኩለስ የምንላቸው እኮ ብዙ አይነት ምርጫዎች እያሉ ነገር ግን አንድ ቦታ ላይ ስታክ እናደርጋለን። እናም ሁሌም የምንሄደው በተመሳሳይ ፓተርን ነው። ታዲያ ሜን ኢዝ ቦርን ፍሪ የሚባለው ነፃነታችን የቱ ጋር ነው ያለው? ምንም አይነት ኦፖርቹኒቲዎች የማይታዩን ከሆነ ይህ አባባል እንግዲህ ሶሻል ወይንም ደግሞ ፖለቲካል ሲስተሞች ብቻ ላይ አይደለም የምንጠቀመው። ኢንቪዚብል ከሆኑ አንዶች አይምሮአችንን ነፃ ከማድረግ ይጀምራል ነፃነት ማለት። ማለትም ይሄ ሊሚቲንግ ቢሊፍ የምንላቸው የተወሰኑ የተገደብንባቸው እምነቶች ማለት ናቸው። ይሄ ራሳችንን የምንገድባቸው ነገሮች ማለት ነው። እኔ እንደዚህ ማድረግ አልችልም፣ እኔ ከልጅነቴ የማይሆንልኝ ሰው ነኝ፣ እኔ እንደዚህ አይሳካልኝ የምንላቸው ነገሮች ራሳችንን የምንገድባቸው ማለት ነው። እናም እስቲ ደግሞ አስቡት እናንተ እየኖራችሁ ያላችሁት ጨለማ ክፍል ውስጥ ነው ብላችሁ አስቡ። ልክ እንደ ፕሪዝን ማለት ነው፣ እስር ቤት ናችሁ እንበል። እናም ብዙ አይነት ነገር ያጋጠማችኋል በዚህ ቦታ ላይ። ፍርሃት የምንላቸው ነገሮች፣ ጭንቀት የምንላቸው ነገሮች ወደ ራሳችሁ ይመጣሉ ማለት ነው። ስለዚህ በዚህ ሰዓት ላይ የእናንተ ዓለም ያቺ ጨለማ ክፍል ብቻ ነች እንጂ ከጨለማው ውጪ ብርሃን እንዳለ በፍጹም አይታያችሁም፣ እንደዚህ አይነት ጨለማ ክፍል ውስጥ ሆኖ ማለት ነው። እናም አንድ ቀን መስኮቱን ከፈተላችሁ አንድ ሰው ማለት በህይወታችሁ አይታችሁ ማታውቋቸውን ነገሮች ማየት ትጀምራላችሁ ማለት ነው። ለዚህ ነው የሁሉም ነገር የስኬት መጀመሪያው አይምሮ ላይ የሚጀምረው ማለት ነው። ስለዚህ በዚህ ሰዓት ላይ ሪላይዝ የምታደርጉት ነገር ፕሪዝን ያላችሁበት እስር ቤት ያ ብቻ እንዳልሆነ ዓለም ትረዳላችሁ። ስለዚህ መለወጥ የሚከብደንም ብዙ ጊዜ በዚህ ምክንያት ነው ማለት ነው። ማለትም ከዛ ፕሪዝን ከዛ ካለንበት እስር ቤት ብሬክ ማድረግ እጅግ በጣም ከባድ ነው። አሁንም ካለንበት መለወጥ ከዚህ ውጪ ዓለም ያለ ስለማይመስለን ነው። እነዚህ ነገሮች ደግሞ የሚያመጧቸው ነገሮች መካከል አንደኛው ኮምፈርት ዞን የምንለው ነገር ነው። ይሄ ኮምፈርት ዞን የምንለው ምቾት ላይ ስንሆን ከዛ ምቾታችን መጓደል አንፈልግም፣ ከዛ ህይወት መላቀቅ አንፈልግም። ሁሌ ተመሳሳይ እንዲሆን ነው የምንፈልገው። ምክንያቱም ከዛ ውጪ ህይወትን ስናስብ እጅግ በጣም ያስፈራናል። ሁሉ ነገራችን የምናጣ ይመስለናል። ያለንን ገንዘብ፣ ያለንን ጊዜያችን ሁሉ ላይ እያጠፋን ይመስለናል። ምንም ግን እኮ እያደረግን አይደለም። እናም በዚህ ቪዲዮ እንዴት ካለንበት የአይምሮ ስር መላቀቅ እንደምንችል አብረን እናያለን። The Prisoner of Psychiatry የሚል መጽሐፍ ነው ይዤላችሁ የመጣሁት። አብራችሁኝ ነው። ሁላችንም ዓለምን የምንረዳበት መንገድ እጅግ የተለያየ ነው፣ እንደ አይን መነጽራችን ማለት ነው። ለምሳሌ እስቲ ያሰቡት ጥቁር መነጽርን ስታደርጉት የምትመለከቷቸው ነገሮች በሙሉ ጥቁሮች ናቸው። ዓለም ማለት ለእናንተ በዛ ሰዓት ላይ ሁሉም ነገር ጥቁር ነው ማለት ነው። እናም አስቡት በቃ ከተወለዳችሁ ጀምሮ ሁሉ ነገር ብላክ ሆኖ ነው የሚታያችሁ ብላችሁ አስቡ። ዓለም ለእናንተ በዚህ ሰዓት ላይ ምን ማለት ነው? ሁሉን ነገር ጥቁር ነው ማለት ነው። ሰዎች ብርሃን አለ ቢሏችሁ በፍጹም ግን እነዛን ሰዎች አትሰሟቸውም። ይህ ግላስ ነው እንግዲህ ሜንታል ፓራዳይም የሚባለው። ሁሉ ነገራችንን ሼፕ የሚያደርገው ይህ ግላስ ነው። ማለትም አይምሮአችን ፈንክሽን የሚያደርገው ልክ እንደ ካሜራ ነው ማለት አይደለም። ሪኮርድም ያደርጋል። በዛ ቦታ ላይ በዛ ሰዓት ላይ ምን እያሰባችሁ ምን እያደረጋችሁ እንደሆነ ሪከርድ ያደርጋል። ከዛም በኋላ ልክ ስትተኙ ደግሞ ከነዛ መካከል ቀን ስታደርጓቸው ሪከርድ ሲያደርጋቸው ከነበሩት ነገሮች መካከል ደግሞ ሰሌክት አድርጎ የሚፈልጋቸውን ነገሮች መርጦ ማይጠቅሙትም ደግሞ ዌስቶችን ያስወግዳቸዋል ማለት ነው። እንዴት ነው የሚያስወግዳችሁ ካላችሁኝ ደግሞ ከእምነታችን አንጻር እንዴት ነው የምናምነው፣ እንዴት ነው በራስ መተማመናችን ከሚለው ይጀምራል ማለት ነው። ሌላው ደግሞ ራሳችንን የምናይበት መንገድ፣ እኔ ምን አይነት ሰው ነኝ ብላችሁ ነው የምታስቡት። ከነዛ አንጻር ነው አይምሯችሁ ዌስት የሚላቸውን ነገሮችና የሚጠቅሙትን ነገሮች የሚለየው። ስለዚህ በዚህ ምክንያት ነው ማለት ነው ሁላችንም ዓለምን የምንመለከትበት መንገድ የሚለያይ። እነዚህ ፓራዳይም የምንላቸው በፍጹም የትም ቦታ መሆን አይችሉም። ማለትም ሁሉም ቦታ አሉ ማለት ነው። ለምሳሌ ለራሳችን ያለን አመለካከት እኔ አልችልም የሚል አመለካከት ካለን እዛ ቦታ ላይ እነዚህ ፓራዳይም የምንላቸው ነገሮች አሉ ማለት ነው። ይህ ማለት ከልጅነታችን ይጀምራል ማለት ነው። ከልጅነታችን ቤተሰቦቻችን ሲለን ያደግነው አንተ እኮ በቃ አትችልም፣ እረፍ፣ ይሄ ነገር አይሆንም እየተባልን ከመጣን እነዚህም እምነቶች አብረውን ነው የሚያደርጉት ማለት ነው። እነዚህ ከወላጆቻችን ጋር የተጀመሩት አትችልም የሚሉት ነገሮች ጓደኞቻችን ጋር፣ አስተማሪዎቻችን ጋር እንዲሁም ማህበረሰቡም ጋር ይኖራሉ። እነዚህ ነገሮች እመኑኝ ማህበረሰቡ ለእናንተ የሚሰጠው አመለካከት እጅግ በጣም ፓራዳይም የምንላቸው ነገሮች ላይ እጅግ በጣም ተጽዕኖ አላቸው። እነዚህ ነገሮች ናቸው እንግዲህ አንድ ላይ ተጠራቅመው እኛን የሰሩን ማለት ነው። ማለትም እስቲ ያስቡት ገንዘብን መውደድ የኃጢአት ሁሉ ስር ነው እየተባለን ካደግን እንዴት ነው ገንዘብን ልንወድ የምንችለው? ስለዚህ ሁሌም አይምሯችን ላይ የሚመጣው ገንዘብን መውደድ የኃጢአት ሁሉ ስር ነው። ነገር ግን እጅግ በጣም ሀብታም የምንላቸው ሰዎች ሲጠየቁ ገንዘብ እጅግ ፓወር ነው መልሳቸው። ገንዘብን መመኘት ነው የኃጢአት ሁሉ ስር ነው መልሳቸው። ስለዚህ የእናንተ አመለካከት የትኛው ነው? የምር ገንዘብን መውደድ የኃጢአት ሁሉ ስር ነው ብላችሁ ታስባላችሁ? ስለዚህ ለዚህ የምትሰጡት መልስ ነው እንግዲህ የእናንተ ፐርሰናሊቲ ማለት ነው። ለምሳሌ አንድ እስር ቤት ያለ ሰው ለሱ ሪያሊቲ ማለት አብሮት ያለው በመስኮት የሚያገኘው የራሱ ጥላ ብቻ ነው። ከዛ ከጥላው ውጪ ማንም የለውም እሱ።
ስለዚህ እኛም በዚህ ምክንያት ብቻ ነው ስለ ራሳችን ሊሚቴሽን የምናስበው ማለት ነው። ሌላው ደግሞ ሰዎች የሚሰጡን ግምት ለምሳሌ እንደዚህ ላደርግ እፈልጋለሁ፣ እንደዚህ መጀመር እፈልጋለሁ፣ ለምሳሌ ቢዝነስ ሊሆን ይችላል፣ እንደዚህ መስራት እፈልጋለሁ ስትል የትምችለውን ስንባል ማለት ነው። ስለዚህ በዚህ ምክንያት ነው ለራሳችን በምንሰጠው ግምት ሰዎች በሚሰጡን ግምት ነው። ለምሳሌ አንድን ሐሳብ ለሁለት ሰዎች ብትነግሯቸው የተለያየ መልስ ሊሰጣችሁ ይችላል። እነዚህ ሁለት የተለያዩ መልሶች ማለት እነዚህ ሰዎች ለዛ ነገር አይምሯቸው የሚሰጠው ግምት ናቸው ማለት ነው። ለምሳሌ እስቲ ያስቡትና የቤተሰብ ራት እየበላችሁ ነው ከቤተሰቦቻችሁ ጋር ሰብሰብ ብላችሁ በል። እናም ከመሃላቸው አንደኛው እጅግ በጣም ደስተኛ ነው የቤተሰቡ አባል፣ ሌላኛው ደግሞ እጅግ በጣም ጥሩ ስሜት ላይ አይደለም። ልዩነታቸው ፊልተራቸው ነው ማለት ነው። እነዚህ ሰዎች ለነዚህ ፊልተር ለምንላቸው ነገሮች ሁለቱን ፕሬዘንት እስር ውስጥ የከተታቸው አንድ ነገር አለ ማለት ነው። አንደኛውን ደስተኛ ያደረገው፣ አንደኛውን ደግሞ እጅግ በጣም ያስከፋው ነገር። ከዛም በኋላ የአይምሮ ስራችን ውስጥ መቆየት ነው የምንፈልገው። እዚህ የአይምሮ ስር ውስጥ የምንለው እስር ብቻ ሳይሆን ደግሞ ኮንፈርት የምንላቸው ነገሮች ይመጣሉ። ለምሳሌ ተቀጥረን በምንሰራ ሰዓት የቅጥር ስራ እጅግ አይምሮን ኮንትሮል ከሚያደርጉ ነገሮች መካከል አንደኛው ነው። ስለዚህም ከዛ ነገር ወጥተን አዲስ ነገር መለማመድ፣ ንግድን መሞከር፣ የተለያዩ ነገሮችን መሞከር፣ ቢዝነስን መሞከር እጅግ በጣም እያስፈሩን ይመጣሉ ማለት ነው። ምክንያቱም ይህንን ነገር ባጣውስ ከዛ ሲቪክ ክራይ፣ ከዛ ደግሞ ልጆች፣ ከዛ የትምህርት ቤት ክፍያ፣ ከዛ ደግሞ ብዙ አይነት ነገሮች ስላሉ ማለት ነው። ስለዚህ ከዚህ ከአይምሮ እስር ውስጥ መውጣት እጅግ በጣም እያስፈራን ይመጣል ማለት ነው፣ በተለይ እድሜያችን በጨመረ ቁጥር። ስለዚህ እንደዛ እስረኛ ነው የምትሆኑት ማለት ነው። መስኮቱን አንድም ሰው እስኪከፍትላችሁ ድረስ ከዛ እስር ቤት መውጣት ተፈራላችሁ። ከዛ እስር ቤት ውጪ ሌላ ስራ፣ ሌላ ህይወት ያለ ምንም አይመስላችሁም። ለዚህ ነው ብዙ ጊዜ አዲስ ነገሮችን መለማመድ፣ አዲስ ሲስተም ላይ መቀላቀል እጅግ በጣም የሚከብደን። በዚህ ምክንያት ነው ብዙዎቻችን አዲስ ነገር መለማመድ ስለሚያስፈራን። ለምሳሌ አዲስ ሪሌሽንሺፕ፣ አዲስ ህይወት፣ አዲስ ስራ ሊሆን ይችላል። እነዚህ አይነት ነገሮችን መልመድ እጅግ በጣም እያስፈራን ይመጣል ማለት ነው። ለምሳሌ ደስተኛ ያልሆናችሁበት እኮ የፍቅር ህይወት ሊኖራችሁ ይችላል። ነገር ግን ይህንን ነገር ትታችሁ ወደ አዲስ ህይወት መግባት እጅግ በጣም ያስፈራችኋል። ላለፉት 5 ዓመታት የከፈልኩትስ መስዋዕትነት ብላችሁ እጅግ በጣም እነዛ ነገሮች ያስፈራችኋል ማለት ነው። ስለዚህ ደስተኛ ባልሆናችሁበት ህይወት እየቀጠላችሁ ነው የምትሄዱት ማለት ነው። ስለዚህ እነዚህን ነገሮች አይምሯችሁ ሁሌ ጥያቄ ያመጣባችኋል። ከዚህ ህይወት መውጣት አለባችሁ። እነዚህን ነገሮች አይምሯችሁን ኢግኖር እያደረጋችሁት ምንም መልስ ሳትሰጡት በዝምታ መኖርን ትመርጣላችሁ ማለት ነው። ከዛ በኋላ ደግሞ ይሄ ሰው ምን ይለኛል የሚለው ነገር ወደ አይምሯችሁ ይመጣል ማለት ነው። ይህንን ነገር ባጣስ፣ እንደዚህ በሆነስ የሚሉት ነገሮች ሁሌም ወደ አይምሯችሁ እንደ ፍርሃት እየሆኑ ይመጣሉ። ከዛም በኋላ አንድም ነገር ማድረግ የማትችሉ ሰዎች ትሆናላችሁ ማለት ነው። ሁልጊዜም አይምሯችሁ መለወጥ እንዳለባችሁ፣ አዲስ ነገር ማድረግ እንዳለባችሁ ይነግራችኋል። ነገር ግን ቦዲያችሁ ደግሞ እጅግ በጣም ሰነፍ ነው። ካላችሁበት ከኮንፈርት ዞን እንድትወጡ አይፈልግም። አዲስ ስቃይን መለማመድ፣ አዲስ ነገርን፣ አዲስ መጽሐፍን ማንበብ እጅግ በጣም ስለሚጠላ ማለት ነው። ስለዚህ አሁን በዚህ ሰዓት ላይ አይምሯችሁ ላይ ብዙ ጥያቄ ሊመጣላችሁ ይችላል። ስለዚህ ከዚህ ነገር መውጣት አልችልም ማለት ነው የሚሉት ነገሮች። ነገር ግን መልሱ ትችላላችሁ ነው። the first step የምንላቸው ነገሮች ያላቸውን እምነት፣ ለዛ ነገር የምትሰጡትን ግምት በመጀመሪያ ላይ መቀየር ነው። የሰው ልጅ ተቀየረ የምንለው ፈርስት ሜንታሊቲው ሲቀየር ብቻ ነው። በዚህ ሰዓት ላይ አይምሯችሁ ከብዙ ነገሮች ጋር ፋሚሊ ይሆናል። በቃ ተላምዷል። እነዛን ነገሮች ነው ሁሌ ማድረግ የሚፈልገው። አዲስ ነገር ስታመጡበት ሰውነታችሁ ይደክማል። ያንን ነገር ማድረግ ደግሞ እጅግ በጣም እያስጠላችሁ ይመጣል ማለት ነው። ስለዚህ ፈርስት ስቴፕ ላይ እጅግ በጣም ነው የምትቸገሩት አይምሯችሁን ማሰልጠን። ለምሳሌ አስቡት፣ ከዱር ሰው ለማዳ ያልሆነ እንስሳ አምጥታችሁ በቃ ለማላመድ ፈለጋችሁን በል። ይህ ሰው ለማዳ ያልሆነ እንስሳ ገና ቤታችሁ እንዳመጣችሁት ከናንተ ጋር መቀመጥ በፍጹም አይፈልግም። ሩጦ ወደ ጫካ መግባት ነው የሚፈልገው። አይምሯችሁን በተመሳሳይ ልክ የመጀመሪያዎቹን ሰሞናት መጽሐፍ ለማንበብ ሊሆን ይችላል፣ አዳዲስ ነገሮችን ለማድረግ፣ ስፖርት ለመስራት ሊሆን ይችላል። ቁጭ ስትሉ ወይንም ደግሞ ስፖርቱን ስትጀምሩ እጅግ በጣም ነው የሚያስጠላችሁ። ይህ ማለት አይምሯችሁ አልሰለጠነም ማለት ነው። ነገር ግን ያንን የዱር እንስሳ ቀን ከቀን ቀስ ብላችሁ ካሰለጠናችሁት ልክ እንደ ሰለጠነ ውሻ ነው የሚታዘዛችሁ። ምንም ነገር ከማድረጋችሁ በፊት ራሱ ቀድሞ ነው ምን ማድረግ እንዳለባችሁ የሚመራችሁ። ስለዚህ እናንተም የመጀመሪያዎቹን ሰሞናት ልክ ያ እንዳልሰለጠነ የዱር እንስሳት አይምሯችሁን አስቡት። ከዛም በኋላ ቀስ ብላችሁ እንደ ሰለጠነ ውሻ እንዲታዘዛችሁ ፕራክቲስ ማድረግ ብቻ ነው ማለት ነው። እስከዛሬ ስታደርጓቸው የነበሩት ነገሮች አይምሯችሁ ላይ ልክ እንደ አርት ነው፣ ልክ እንደ ስዕል ሆኖ ነው የሚታያችሁ። ለራሳችሁ የምትሰጡት ግምት፣ ቤተሰብ ምን ይለኛል፣ ወይንም ደግሞ ሰዎች ለእናንተ የሚሰጡት፣ ማህበረሰቡ፣ አስተማሪው፣ እነዚህ ሁሉ የሚሰጧችሁ ግምት ነው እንግዲህ አይምሯችሁ ላይ ልክ እንደ ስዕል ሆኖ የሚታያችሁ። ስለዚህ
ይህንን አርት መቀየር አለባችሁ ማለት ነው። መሆን የምትፈልጉት አሁን ያላችሁበት እኔ ያለሁበት ነገር ተስማምቶኛል፣ ተመችቶኛል፣ አይምሮ ላይ ስለራሴ የሚመጣው ምስል እጅግ በጣም ጥሩ ነው ካላችሁ ኢትስ ናይስ። ነገር ግን ስለራሳችሁ ስታስቡ እጅግ ኮምፈርት የማይሰማችሁ ነገር ካለ እነዛን ነገሮች ናቸው ያልኳችሁ። ስለዚህ ከዚህ ሜንታል ፕሪዝን እንዴት ነው ስኬፕ ማድረግ የምንችለው ነው። ስለዚህ ከዚህ ከአይምሮ እስር ውስጥ ማምለጥ ነው የመጀመሪያው ስቴፕ። የመጀመሪያው አዲስ ነገሮችን መማር፣ አዲስ ሶፍትዌር ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ whatever እጅግ በጣም ኢንተረስት ነገር ነው ለኔ በጣም ወደዋለሁ የምትሉትን ነገር አዳዲስ ነገሮችን መማር ስትጀምሩ አእምሯችሁ እጅግ አዳዲስ ነገሮችን ማወቅ አዳዲስ ነገሮችን ስለሚፈልግ ማለት ነው። ምንጊዜም ቦዲያችን ነው ሰነፍ። መሆን የምትፈልጉትን ሰው ለመሆን ነፃ ፍቃድ የተሰጣችሁ ሰዎች ስለሆናችሁ እነዚህን ነገሮች ፕራክቲስ በማድረግ እነዚህ የምትፈልጓቸውን ህልማቸውን ወደ ሪያሊቲ ማምጣት ትችላላችሁ ማለት ነው። ስለዚህ በመጨረሻ ላይ አንድ ጥያቄ ጠይቃችኋለሁ። ይሄንን ያላችሁን መነጽር መቀየር ትፈልጋላችሁ? ማለትም በአዲስ መነጽር በአዲስ አይን ዓለምን ማየት። ስለዚህ የለውጥ መጀመሪያው እንግዲህ ጥያቄዎችን መጠየቅ ነው። ለምን ብላችሁ ስትጠይቁ ነው። ለምን የሚሉት ጥያቄዎች ናቸው እንግዲህ ዓለም ላይ ትልቅ ቻሌንጆችን የሚፈጥሩት። ይሄ ፋሚሊ የሆናችሁበትን ባህሪ መቀየር ስትችሉ ነው ማለት ነው። ለምንድነው እኔ እንዲህ ሆንኩት? ለምንድነው እንዲህ ማላረገው? ለምንድነው አዲስ ስኪሎችን እንዲህ ማላዳብረው? የምትሉትን እነዚህ አይነት ጥያቄዎችን ስትጠይቁ ነው እንግዲህ ቼንጅ ወደ እናንተ የሚመጣው ማለት ነው። ስለዚህ እነዚህን ጥያቄዎች ስትጠይቁ አይምሯችሁ ሁልጊዜም ለጥያቄዎቻቸው መልሶችን ይፈልጋሉ። መልሶችን የማያገኙ ከሆነ እንቅልፍ ማጣት ትጀምራላችሁ። እንዴት ነው የምለወጠው? ምንድነው ማድረግ ያለብኝ? አዲስ ነገር አይምሯችሁ ክሬት እያደረገ ይመጣል ማለት ነው። ስለዚህ ይህንን ነገር ካሰባችሁ በኋላ ዛሬ ላይ የመጀመሪያውን ስቴፕ ጀምሩ። ምንድነው ማድረግ ያለብኝ? ሊስት አድርጓቸው እነዚህን ነገሮች ወረቀት ላይ ምን ማድረግ እንዳለባችሁ። ግዴታ ከትልቅ ነገር መጀመር የለባችሁም። ጀስት ለዛሬ ማቀድ እጅግ በጣም በቂ ነው። እናም የያዛችሁት ወረቀት ላይ ከዚህ በፊት ራሳችሁን ጠይቃችሁ ማታውቋቸውን ጥያቄዎች ሊስት አድርጓቸው። ብትሳሳቱም ኢትሶኬ ተሳሳቱ። ከዛም በኋላ ድጋሚ በመጀመር ታሻሽሉታላችሁ እነዛን ነገሮች ማለት ነው። ምክንያቱም ካልተሳሳታችሁ መቼም ትክክል አትሆኑ። ህይወት ማለት ሁሉንም ነገር ማወቅ፣ ሁሉንም ነገር ለመመለስ ዝግጁ መሆን ማለት አይደለም። ህይወት ማለት ካለፈ ስህተታችሁ እየተማራችሁ እየወደቃችሁ እየተነሳችሁ የምትሄዱበት መንገድ ነው።